ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር የምለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማረልኝ አለች። በስም ያዘነውን ያረጋጋ ማለት አይዞ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ኪዳነ ምሕረት ስላለች በሷ ምክንያት እንዳንቀሰፍ ስለሚጠብቀን ነው እንጂ ኪዳነ ምሕረትን በእውነቱ ውደዷት። አዲስ አበባን ከሚጠብቁ አድባራት መካከል እስጢፋኖስ ነው መስበክ እንዳትሉኝ፣ ነገ እንነጋገራለን እሱን። እሺ። ስለዚህ እንጦጦ ኪዳነ ምሕረት ናት። እኔ እንጦጦ ኪዳነ ምሕረቱ አስተዳዳሪ ልከውኝ እንዳይመስላችሁ ኪዳነ ምሕረትን ስለምወዳትና የእንጦጦ ኪዳነ ምሕረትን ብዙ ታምራት የተደረገባት ብዙ ለ200 ለ300 የተሰወሩ ቅዱሳንም የኖሩባት ቦታ ነው። ለ300 ከግራኝ መሐመድ ጀምረው ከሞት ተሰውረው የነበሩ ቅዱሳንም ነበሩባት። በግራኝ መሐመድ ጀምረው ተሰውረው እስከ ጃንሆይ ዘመን ድረስ የነበሩ ቅዱሳንም ነበሩ። በዚህ ይሄ እነዚህ ማናውቃቸው ተራሮች ነው የሚጠብቁን። አሁንም ደግሞ የቅድስት ኪዳነ ምሕረት በረከቷና ቃል ኪዳኗ በጌታችን በኢየሱስ ክርስቶስ ቸርነት እንድንጠበቅ ይርዳል። ኪዳነ ምሕረት በሉ። አዎ ኪዳነ ምሕረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የሷ ማህፀን ስለሆነች ኪዳነ ምሕረት። እውነት የምነግራችሁ የትኛውንም ማይበል የሚታሻግረን ኪዳነ ምሕረት ነው። ሐዘናችን የተሻረባት የሐዘናችን ምንጭ። ልብስ አጣን ብለን አናዝን? ክርስቶስን ለብሰን የለምን? ይርበናል ብለን አናዝን? ልጇን አብልታን የለምን? ስደተኞችም ብለን አናዝን? ርስት ከፍታልን የለምን? ተረገምን ብለን አናዝን? በረከትን ሰጣን የለምን? እንሞታለን ብለን አንፈራ? ትንሣኤን ወልዳልን የለምን? ግድያን አንፈራ? ሕይወትን ወልዳልን የለምን? ሕመምን አንፈራው? ፈውስን ወልዳልን የለምን? ምን እንሆናለን? እሷ እያለች ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ነሐሴ 16 ቀን ዝክር እየሄደች አንዲት ምዕመን ነፍሰ ጡር ናትና ስትሄድ ውሃው ሞላባት። ውሃው መሃል ላይ ስትሆን እንዳለች ውሃው ሲሞላባት እዚያ ውስጥ ሆና ወበሳድስን ትደግማለች። በ6ኛው ወር ገብርኤል መልአክ የሚለው ደግሞ እመቤታችን እንደዚህ ጸሎት አድርጋ የምትወደው የለም። በጣም ነው የምትወደው። ለምን ይመስላችኋል? ይሄንን የምትወድበት ምክንያት እመቤታችን ምን ጊዜም ከራሷ ይልቅ ለሌላ የኖረች ናት እና የዓለም ደስታ የመጣበት ጸሎት ስለሆነ እና እመቤታችን ተፈስሒ የሚል ቃል ደስ ይላታል። ለምን? እሷ ተፈስሒ ስትባል የእናቷ የሔዋን ሐዘን ስለተሻረ ማለት ይህን ጸሎት ተወደዋለች እና ወበሳድስም ስትደግም ውሃው ውስጥ ሆና ምንድን ነው ያደረገች? እመቤታችን መጣ ጋረደቻትና ውሃው ውስጥ ወልዳ ምንም ሳትሆን ከውሃው ወጣለች። መንጦ ላይ ተሰፈይት እንተ ታስተጋብኦ ኪዳነ ምሕረት ማለት አዎ ኪዳነ ምሕረት ያልናት ምንድን ነው?
እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት ያልናት። በሞት የታሰሩት አባቶቻችን ማለዳይቱ ማርያም ስትመጣ እንፈታለን እያሉ የሕይወት እንጀራ የራባቸው አባቶቻችን ማለዳይቱ ማርያም ስትመጣ እንጠግባለን እያሉ የሞት ዕዳ የተሸከሙት አባቶቻችን የማርያምን ንጽሕና ከፍለን ከዕዳ ነፃ እንወጣለን ብለው ተስፋ ያደረጓት የተስፋይቱ ምድር እናታችን ቅድስት ድንግል ማርያም ነበረች። የአባቶቻችን የዓይናቸው ማረፊያ ፍጥረታት ዓይናቸውን ያሳረፉባት ሰማይ እግዚአብሔር ወደ ታች ሲመለከት ያያትና ዓይኑን ያሳረፈባት ሰማይ ፍጥረታት ወደ እግዚአብሔር ሲመለከቱ ዓይናቸውን የሚያሳርፉባት ንጽሕት ሰማይ ፀሐይ ክርስቶስ የተመላለሱባት ከዋክብት ሐዋርያት የተመላለሱባት ጨረቃይቱ ድንግል ማርያም ብርሃንን ከሷ የተቀበለችባት እውነተኛይቱ ሰማይ እናታችን ቅድስት ድንግል ማርያም ናት። ኪዳነ ምሕረት በሉ። አዎ ኪዳነ ምሕረት ያልናት ምንድነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት። እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። ድንግል ማርያም ለምንድን ነው ያረገች? እሷ ከሌላው ተለይታ ከሞት ተለይታ እንድትነሳ ያደረጋት ምንድነው ተብለን ብንጠየቅ የማትፈርስ መቅደስ ስለሆነች፣ መቅደስ ዘይት ነሰት ስለሆነ፣ ልጇ ደግሞ ቀዋሚ ሊቀ ካህናት ነው። ድንግል ማርያም የማይሞተው የዘላለሙ የሕያው ሊቀ ካህናት መቅደስ ናት። ሊቀ ካህናቷ ሞት የሚሽረው እንዳልሆነ መቅደሲቱም የምትቻል አይደለችም። ለዛሬ ይዤላችሁ የቀረብኩ ቪዲዮን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።